ይህ እድለኛ ግለሰብ 30 ሚሊዮን የሚያክል ከፍተኛ ገንዘብ በሎተሪ እድለኛ ሆኖ ማግኘት ችሎ ነበር። ግን ከዛ በኋላ ይህ ግለሰብ የተፈጠረው ነገር ሙሉ ህይወቱ ብልሽት አለበት ለማለት ያስደፍራል። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች ለዛሬ የምናየው እንግዲህ በዓለማችን ላይ ያሉ 5 ድሃ ሰዎች በድንገት እንኳን ሚሊዮነር መሆን ችሎ ነበረ። ይሄ እድል ግን ህይወታቸውን ሊቀይርላቸው ያልቻሉት ናቸው። እነዚህ እድለኛ ሰዎች ማን ናቸው እና በአሁኑ ሰዓትስ በምን አይነት ሁኔታ ላይ ይገኛል እና ምንስ አጋጠማቸው የሚለውን ስነግራችሁ እርግጠኛ ነኝ በጣም ትደነቁበታላችሁ። እስቲ አንድ ብለን እንጀምር። አምስተኛ ኡሮጅ ካን። በ2012 በፈረንጆቹ ኡሮጅ ካን የሚባል አንድ ግለሰብ የአሜሪካ ከተማ የሆነችው ቺካጎ ውስጥ $1 ሚሊዮን ሎተሪ ቲኬት እድለኛ መሆን ቻለ። እድለኛውን ኡሮጅ ካን ከደረሰው ገንዘብ መሃል $600,000 ወደ ካሽ ቀይሮት ሙሉ ህይወቱን በደስታና ተንፈላሶ ለመኖር ወሰነ። ኡሮጅ ካንም ያው በማግስቱ $600,000 ካሽ አድርጎ እየጠበቀ ነበር። የሚያሳዝነው ነገር የዛን ቀን ማታ ላይ ኡሮጅ ካን ህይወቱ ሊያልቻለ። የኡሮጅ ካን ቤተሰቦቹም ጓደኞቹም በጣም የደነገጡና በሐዘን የተሞሉ ሲሆን መጀመሪያ ላይ እንደተነገረው ከሆነ በተፈጥሯዊ መንገድ ህይወቱ እንዳለፈ ተገለጸ። ግን የቤተሰቡ አንድ የቅርብ ሰው እንዳጣራው ከሆነ ያለውም ኡሮጅ ካን ከአንድ ምሽት በፊት ከቤተሰብ ጋር እራት በልቶ ነበር የተኛው እና የሞተው በዛ ምክንያት ነው አለ። ያም ማለት የቤተሰብ አባል የሆነ አንድ ሰው የኡሮጅ ካን ምግብ ላይ መርዝ ጨምሮበት ነበር ማለት ነው። አራተኛ ሼሮን ተራባሲ። ካናዳ ውስጥ የምትኖረው ሼሮን ተራባሲ ውልደቷ ወይም የተወለደችው አንድ ከድሃ ቤተሰብ ሲሆን በዛ በችግርና በጠኔም የህይወቷን ሰፊ ጊዜ እንዳሳልፈች ተነግሯል። ግን በድንገት በቆረጠችው ሎተሪ $1 ሚሊዮን የካናዳ ዶላር ደረሳት። ሼሮንን በጣም ደስተኛ ስለሆነች $100,000 ለቤተሰቦቿ ሰጠች። $200,000 ደግሞ ለወንድምና እህቶቿ የሰጠች ሲሆን ልክ እንደዚህ ያደረገች ለጓደኞቿም የተለያየ ገንዘብ ያበደረች ሲሆን ግን ድጋሚ አንዳቸውን ፊታቸውን እንኳን አዙረው አላዩአትም፣ አልመለሱላትም። በዚህ መልኩ ቀስ በቀስም በአጭር ጊዜ ውስጥ ጠቅላላ ገንዘብ በኖና ከኖ አለቀ። ከዛ ማለት የተወሰነ ገንዘብ በልጆቿ ስም ጽፋ ነበረ ወይም በባንክ አስገብታ ነበር። ያን ገንዘብ ደግሞ እነሱ 26 ዓመት ሲሆናቸው እንዲወጣ ብላ ፈርማለች። ስለዚህ በአሁኑ ሰዓት ላይ ሼሮን ተራባሲ እንደ በፊቱ ቀን በላ ስራዋን እየሰራች ህይወቷን እየመራች ትገኛለች። ሶስተኛ ማይክል ኬሮል። በለንደን ውስጥ የሚኖረው የ19 ዓመቱ ማይክል ኬሮል 9.7 ሚሊዮን ፓውንድ የሆነ አንድ ሎተሪ ማሸነፍ ቻለ ወይም እድለኛ ሆነ። በትንሽ እድሜው ከፍተኛ ገንዘብ ስላገኘ ማይክል ወደ ተሳሳተ መንገድ መሄድ ቻለ። ሀብትና ገንዘቡን ማሳየት፣ ድራግ፣ ሐሺሽ መጠቀም እና የተለያዩ መጥፎ ስራዎች የማይክል ህይወቱ አንድ ክፍል ሆኑ። በጣም በፍጥነትም ብላክሜል የሚያሰሩ ሰዎች ማይክልን ከበቱ። በተለያየ መንገድም ማስጨነቃቸውን ቀጠሉ። በጣም ሲያስጨንቁትም ማይክል 130,000 ፓውንድ ብላክሜል ለሚያሰሩ ሰዎች የከፈለ ሲሆን ከነሱም በዚህ ነፃ መውጣት ቻለ። ከዛ በተጨማሪ ደግሞ ማይክል የንጉስ ህይወት እየመራ ስለነበረ ጓደኛና ቤተሰቦችን ማስጨነቅ ቀጠሉ። በመጨረሻም በአጠቃላይ ቢደመር $4 ሚሊዮን ፓውንድ አካባቢ ለነሱ መስጠት ችሏል። በመጨረሻም ሁሉም ነገር ማብቂያው እየደረሰ በነበረ ሰዓት ማይክል ላይ በድራግ ኬዝ ተከሰሰ ወይም ክስ መጣበት። ራሱን ለማትረፍም ከሎተሪው ላይ የቀረው የነበረውን ገንዘብ መክፈል ችሎ ነበር፣ ግን ምንም ለውጥ አላገኘበትም። ምክንያቱም አሁንም የድሮ ህይወቱን ለመምራት ግድ ሆኖበታል። በፊትም ማይክል ቆሻሻ ስራ ነበር የሚሰራው፣ ዛሬም ያው የቆሻሻ ስራውን ቀጥሏል፣ የጽዳት ስራውን ማለት ነው። ሁለተኛው አብርሃም ሼክስፒር። አብርሃም እንደሚባለው ከሆነ ከድሮም ሎተሪ ለማሸነፍ ወይም ዕጣ እንዲወጣለት ምን ያህል እብድ ነበረ። $10 እንኳን ቢኖረው እሱ $8 ሎተሪ በመግዛት ነበር የሚያባክነው። ብዙ ዓመታትም ከተቆጠሩ በኋላ በመጨረሻም አብርሃም ህልሙ ተሳካለት። $30 ሚሊዮን ያለው ትልቅ ሎተሪ ባለ ዕድል ሊሆን ቻለ። ይህ ገንዘብ እጁ ከገባ በኋላ የአብርሃም ጓደኞቹም በዙሪያ ያሉ ሰዎች ጠቅላላ እባብ ሆኑበት፣ መርዛማ ሆኑበት። እሱንም ለመዝረፍ የሚችሉትን ያህል እቅድ ማውጣት ጀመሩ። አንደኛው ጓደኛው ጭራሽ ሎተሪ ቲኬቱን ከኔ ሰርቆ ነው ብሎ የከሰሰው ሲሆን በዛም ደግሞ ፍርድ ቤት ገትሮታል። ግን የአብርሃም አንድ ሴት ጓደኛው በጣም ትተባበረው ነበር። ከዛ ሌላም የአብርሃምን ገንዘብ ፍለጋ የሚያሳዱትና የሚከተሉትን ሰዎች እንዳለ ታሸሽለት፣ ትከላከልለት ነበር። ከዛ በኋላ ግን በድንገት አብርሃም ጠፋ ተባለ። ማንም ይፈልገው የሚገኝ ሰው ሊሆን አልቻለም። ፖሊስም ቦታው ላይ ደርሶ ማጣራት በጀመረ ሰዓት ላይ ያገኘው መረጃ አስደንጋጭ ሆነ። ያም ደግሞ የአብርሃም ይቺ ጓደኛው ከቦይፍሬንዷ ጋር አንድ ላይ በመሆን የአብርሃምን ገንዘብ ከዘረፉ በኋላ ከመሬት በታች 10 ጫማ ቆፍረው የቀበሩት ሲሆን በሬሳው ላይም የውሃ ታንከር አሰርተውበት ነበር። የሚያሳዝነው በመጨረሻም እንኳን ያ የሎተሪ ገንዘቡን ያቺ ሴትም ልትበላው ልታገኘው አልቻለችም። ከዛ አልፎ ተርፎ በፍርድ ቤት እድሜ ልክ ተፈርዶባት ገብታለች። አንደኛ ዴቪድ ሊ ኤድዋርድ። ዴቪድ ሊ $27 ሚሊዮን የሎተሪ እድል አሸናፊ ሆኖ የተሸለመ ሲሆን ከዛም ለ5 ዓመታት የፈለገውን ነገር እያደረገ ዘና ብሎ ዴቪድ መኖር ችሎ ነበር። በሎተሪ ባገኘውን ቤት የተቀናጣ አንድ ቤት፣ የግል ጀት፣ አንድ ሳይበር ኦፕቲክ ካምፓኒ፣ 3 የውድድር ፈረሶች፣ አንድ ሊሙዚን መኪና እና $200,000 ወርቅም መግዛት ችሎ ነበር። ግን የሁሉ ነገር ካገኘ በኋላ ዴቪድ ሊ አንድ መጥፎ ሱስ ያዘው። እሱም የድራግ ነበር። በሚያሳዝን ሁኔታ በዚሁ 5 ዓመታት ውስጥ ዴቪድ ሊ በጣም በውድ የገዛቸውን ዕቃዎች ጠቅላላ በሱሱ የተነሳ ውሃ በላቸው። በአሁኑ ሰዓት ላይ ዴቪድ እስር ቤት ውስጥ ያለ ሲሆን ባዶ እጁን የተለያዩ ድራጎችን በመጠቀሙ ተፈርዶበት እስረኛ ሆኖ ገብቷል።
የሚያሳዝን ነው። እድል አንዴ ነው፣ ካልተጠቀምንበት ግን ድጋሚ የሚወጣ አይደለም። ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። እርግጠኛ ነኝ ዓለም ድንቅ ናት የሚለው ዛሬ ፕሮግራም እንደተመቻችሁ ተስፋ አድርጋለሁኝ። ለምትሰጡኝ ኮሜንትና ማበረታቻ በጣም አመሰግናለሁኝ። ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ቻናሉንም ሰብስክራይብ አድርጉ። ልክ እንደዚህ አስደናቂ የሆኑ ምርጥ ቪዲዮዎች ይዤላችሁ መለሳለሁ። ተቀራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ